አንዴ አሁን አንተ እኮ ላይፍ ነው የምታወራው አይደል እንዴ? እያወራን ያለ ነው። አዎ ምንድነው ጥቅሙ? ቆይ ካልተግባቡ፣ አዎ እሺ፣ ካልተግባቡ እዚሁ ካላመነሽ ካልተስማሙ ተስማምቶ አይደል እንዴ ሾፒንግ አድርጋለት ምን አድርጋ ምናምን የመጣችሁ? ምንም እንዳልተደረገላት ነው አሁን እሷ እያደረገች ያለችው። ሌላ ደግሞ ለእሷ ብቻም ሳይሆን ሌሎችም እንደዚሁ አሁን እሷ እንደነገረች ይሄን ለማስተባበል እንኳን መምጣት ፈቃደኛ አይደሉም። እየተደወለ ነው እነሱ ጋር። አሁን አንቺ በቅንነት ራስሽ የተደወለውን አይተሽ ነው አይደል የደወልሽልኝ? ነገር አይደለም። ቆይ በመጀመሪያ የሄደችው በቀል በዚህ ሚዲያ መንገድ አይደለም የሄደችው። ይቅርታ አድርግልኝና አንዴ ማለት ነው ማሚ አሁን የላከችኝን ማለት ነው እኔ እሷ ቤት ብዙ ጊዜ ሰርቻለሁ። እናቴ ናት። እኔ ላድግና እኔ ልጄ ላሳድግ እኔ ብዙ ነገሮች እንዳደርግና እንዳድግ እኛ እናውራት። ቆይ አንቺ ተይውን አይደለም በምትደርሽበት ጊዜ አዳምጠኝ። በምትደርሽበት ጊዜ ከእኔ ጨርሰሽ ምንም ልረዳሽ የማልችል ከሆነ የጠየቅሽኝን ጥያቄ የማላደርግ እሷም እምቢተኛ ሆና ሁሉ ነገር እኮ እምቢተኛና ፈቃደኛ ካልሆነች እውነት ነው ሀቅ ካለሽ ሀቅሽ ይወጣልሻል። ከእኔ ጋር ጨርሰሻል የጠየቅሽኝን ጥያቄ በአንድም በሌላም እንግዲህ ጉዳዩ ወደ ሚዲያ ወጥቷል። አስቀድሞ እንደውም ሌላ ሆቴል ከአረብ ሀገር ከመጣች እኮ ሳምንት አልሆናትም። ምንድን ነው ቆይ ሚዲያው እኮ የሚያደርግለት ነገር ጋር ሚዲያው ያሰጣል። በቃ ምንም የሚያገባኝ ነገር የለም። ሚዲያው ማሰጣት ይኸውልሽ ስሚኝ፣ ሚዲያው ማሰጣት ያሰጣል። ምክንያቱም ሚዲያ ተጽዕኖ ሰው እኔ ከጨዋታ ውጭ ነኝ። እኔ የሚያገባኝ ነገር አንቺን ልጠይቅሽ የፈለግኩት አንድ ነገር ነው፣ አንድ ነገር ብቻ። አንቺ መላክሽን አሁን ቅድምም እኛም እዚህ ሪከርድ አድርገናል። እኔ ቤት ነው የተገናኙት። እኔ ልንገርህ እኮ ያገናኘሻቸው አንቺ ነሽ አይደል? በደንብ አድርገህ አዳምጥ። በመጀመሪያ እኔ ምግብ ቤት ነበረኝ። እሺ ልጅቷ የሬስቶራንት ያላት ጓደኛውና እሷ እኔ ቤት ይመጣሉ ምግብ ሊበሉ። እሺ ሰራተኛ እንደምትፈልግና ከዚህ ይዛ መሄድ የምትፈልግ ታወራለች። ከዛ በኋላ እሷ ልትጠይቃታለች። እሷ ወስዳ ስትል እኔ ምንም ችግር የለብኝም እዚህ ሀገር አንቺ ከተስማማችሽ የምትፈልገው መስፈርቱን ካሟላች አንቺ እና እሷ ተነጋገሩ ብሎ የምትሰራው ሙያውን ጠይቀት ምን ብላ ፓስፖርት ነበራት። እነሱ ሁለቱ ተስማምተው ደላላ የለም ምን የለው ልክ እንደውም ብድግ ብላ ተነስታ ሄደች። ሳምንትም ያልፈጀም የዛሬ 4 ዓመት እኮ ነው እኮ። ታዲያ የዛሬ 4 ዓመትም የዛሬ 14 ዓመትም ኤጀንቶች አሉ በህጋዊ ፍቃድ ያላቸው ከሀገሪቷ በህጋዊ መንገድ መሄድ አለብሽ ብለባት እኮ ይህንን ነገር እሷ እኮ የምትለው በህጋዊ መንገድ የድሮ የምሰራባት ሴትዮ ነው የላከችኝ ብያለች ነው ያለች። በህጋዊ መንገድ ውስጥ ለምሳሌ እኔ ኤጀንት አይደለሁም። ለዛ ነው አንቺን እየጠየቅንሽ ያለ ነው። በእርግጥ በአንተ ፊት ትጠይቅ ሴትዮዋ እኔ ጋር ምግብ ቤት ልትበላ መጥተህ ከጓደኛዋ ጋር እንደ አይታት ሰራተኛ እየፈለገች ነው ሲባል ተስማምቶ እኔ ኤጀንት እኔ እኮ ልጆች እናት ነኝ እኮ። አንቺ ባታገናኛቸው ኑሮ ጓዳ ውስጥ ገብታ የምትሰራው ሙያውን አይታ ነው የወሰደቻት። ቋምጣ ምን ማለት ነው? ቋምጣ ሴትዮዋ ስታገናኛቸው እኔ ለግል ጥቅሜ ነው እንዲያገናኘዋት። ቋምጣ ፈልጋ ከአረብ ሀገር መጣች ሲባል ማሚዬ እኔ ካልሄድኩኝ በእናትሽ ባባትሽ እቺ ሴትዮ እኔ ባልወሰደችኝ ብላ መከራዋን አይታ ተንጠልጥላባት ነው የሄደችው። ባታገናኛቸው ምን ነው ሴትዮዋ እኮ እንግድነት በመጣችበት ከአረብ ሀገር እንደመጣች ሰራተኛ እንደምትፈልግ ሲወረቅ ቁጭ ብላ አስገባት። ውሸት ከሆነ ይሄ ነገር የተናገርኩት ባለችበት አይደል እንዴ ፈልጋት ሄደችው። እኔ ሂጂና ስርብ የኔ እኮ ራሴን ጎድቼ ነው የሰጠዋት። ሁሉም የተሰራልኝ ነበር። ሌላ ሰራተኛ ካማለማም ለእሷ እንግዲያው የተሻለ ደሞዝ ከሆነ ከኔ የተሻለ ደሞዝ ከሆነ እኔ ጥቅምሽን አልይዝም። እኔ ከኢትዮጵያ ሌላ ሰራተኛ ቀጥራለሁ ብዬ ሌላ ሰራተኛ ቀጠርኩ። ይሄ ማለት እሷን ነው የጠቀምኳት እኮ። ማንን ይኸውልሽ በጠቅሚያት ኖሮ የሀገሪቷን ሕግ ጠብቀሽ በዚህ ኤጀንቶች ውስጥ ቆይ ደላላ እኮ አይደለሁም ወንድሜ፣ እኔ ደላላ አይደለሁም። አሁን የተሰራው ደግሞ የተሰራው ስራ ከደላላነት አንድ ጥያቄ ጠይቃት። ማለት እሷ ያደረገችውን ነገር ታምንበታለች፣ ትክክል ነው ብላ ታምናለች። ኦኬ የሰራሽው ስራ ትክክል ነው ብለሽ ነው የምታምኚው አንቺ? እንዴት ምን አደረኩ ነኝ? አይ ማገናኘትሽ ከራስሽ አሳልፈሽ ለሌላ ሰው መስጠትሽ። ለምን ኢትዮጵያ አይደለችም እንዴ? ፈረንጅ ናት እንዴ? ስትመጣ ሰራተኛ ስትፈልግ አልሄድም አልፈልግም ብላ መቅረት እኮ እሷ ደርቻለ እኮ። እኔ ነኝ እንዴ ሂጂና ተቀጥረሽ ሰርተሽ ብዬ ገፋዋል እኮ። ከአንቺ አሳልፈሽ አላስወጣሻትም አይደል? አንቺ እሷን ካመጣሽበት አልመለስሻትም። አንድ ሰው ፍላጎት አለው የፈለገበት ቦታ የመቆም የመሄድ የመኖር
እኔ እናቷ ወይም አባቷ አይደለሁም። እኔ ጋር የፈለገችበት ሰዓትና ደቂቃ ትቀመጣለች፣ ካልፈለገች ጥላኝ ትሄዳለች። ሌላም ሰውም ጋር ሄደ የመስራት መብት አላት። ከእኔ ጋር ምንም አግሪመንት የለም። እኔ ቢሮ ኖሮኝ ከፍቼ ሰራተኛ የመደት የማወጥ የማስገባ ቢሆን አዎ ትክክል ነው። እኔ እኮ ቤት የመጣች እንግዳ እሷ ከውጭ መጥታለች ሰራተኛ ይፈልጋል ሲባል እኔ ካልሄድኩ ብላ ሴትዮዋ ላይ ተንጠለጠለችው። እሷ እኔ ምን ላድርጋት? ይኸውልሽ እማዬ የመጨረሻ አንድ እንትን ልበልሽ። እኔ ቢሮ የለኝ ምን የለኝ ምናምን ነገርና ይሄን ለመስራትም የሚያበቃኝ ነገር የለም እያልሽ ነው። ስሚኝ እየሰማንሽ ነው። አንቺን እንዲህ የሚያደርጉት እህቶቻችን ወንድሞቻችን በበረሃ እንዲህ ህይወታቸው እንዲያልፍ የተለያዩ መከራና ስቃይ እንዲያዩ በመብታቸው እንዲገፈፍ የሚያደርጉት እንደዚህ በህጋዊ ቢሮ የሌላቸው የተለያዩ ከሰዎች ጋር እየተደራደሩ ኮሚሽን እየተቀበሉ የሆነ ነገር እንትን እያሉ በሚልኩ በትክክለኛው መንገድ እኔ ከሴትዮዋ ገንዘብ ፈልጌ ወይም ደግሞ እሷ እንድትጠቀም ብዬ ያደረግኩት ነገር ስለሆነ እራሷ መጠየቅ ትችላለን። ከዝምድና ጓደኛ እሷን ስንጠይቃት ጓደኛዋ እንደሆነች ነው የነገረችን። ተስፋዬ ይሄን ጠይቃት። እሷ አይ ነው ይሄ ምንም ይኸውልሽ ከምትናገረውም ላይ መረዳት የምትችይው ነገር ምንድን ነው? ይኸውልሽ የራሷን ሰራተኛ አሳልፋ ለሌላ ሰው መስጠት ማለት አሳልፎ እንደመሸጥ ነው። ስለዚህ አሁንም በሰው ፍላጎት ነው እንዴ መከልከል? ትልቅ ሰው እኮ ናት። እስከ ዛሬ ኃላፊነት ብሎ ነገር የለም። እንኳን እቺ ምስኪን ምንም ግራና ቀኙን ሀና ለመለየት የማትችል አይደለም። ብዙ የተማሩትም ራሱ አሁን የሰው ይሄ ምስኪን ምናምን የሚባል ነገር የለም። ትልቅ ሰው ናት፣ ልጅ ያላት ተቀጣይ የምትኖር ናት። አንድ ጥያቄ ምንም እድል እየሰጠችን አይደለም እንድጠይቃት። ተስፋዬን ተጠይቃት። ጓደኛሽ የሰራችው ስራ ትክክል ነው ወይ? ደሞዟን 10,000 መክፈሏ ትክክል ነው ወይ? ሴትዮዋን ጠይቃት። እንደዚህ መሆኑን አለመሆኑን ጠይቃት። እየጠየቅናት ነው። አንቺንም ለመጠየቅ እድል አልሰጠሽንም። ይኸውልሽ እድል አልሰጠሽንም። ጓደኛሽ እቺ እህታችን 4 ዓመት ሙሉ የደረሰባትን መከራና እንግልት ነግራሻለች። ያንን ያደረገችው አንድ ትክክል ነው ወይ? ሁለተኛ አንቺ ራስሽ እቺን አንቺ ጋር እየሰራች ያለችውን ከአንቺ ቤት አውጥተሽ አሳልፈሽ ለወደ ሌላ ስትሸጫት ትክክል ነው የሰራሁት ነው ብለሽ ነው የምታስቢው? አማርኛን አስተካከል። ስትሸጫት ስትሰጫት ነው ያልኩት እኔ አሁን እንደ በሱኛም ሰጂ ከዛ የማይተናነስ ነገር ነው። አንቺ አሳልፈሽ ስትሰጫት የሰራሽው ነገር ትክክል ነው ወይ? ማውራት አልችልም እኔ ሰው የምሸጥበት ልንገርህ። ሰውን በፍርድ ሂድና እዛ አረብ ሀገር ወይም ሄደህ ስሪ ብዬ የማስገድድበት ሁዋያም ማንኝ ነኝ? ለምንድን ነው ከቤት አውጥቼ የማስገድዳት? የራሷ ፍላጎት የሌለበት አይታት ሴትዮዋን ፈልጋ እባካችሁ ይሄድን እንዳያመልጠኝ እኔ ልሂድ ብላ ያለችው እንጂ እኔ እሷ ጋር ለቅቄያት ሊሆን ይችላል። አዎ በፍላጎቷ እንድትሄድ አንዴ እሷ ትጠየቅ። ቪዲዮ አብራና አንዴ እንጠይቃት እሷን። ኦኬ ለመሄድ ብርቁ ነው። ገንዘብ አለ ሲባል ይሰጣል ሲባል ይፈልጋል። ልጄን ላሳድግ ልሂድ እኔ በድልሽ በመጣው ነገር አያገባኝም። እኔ ችግር የለም ከሄድሽ ለራሴ ሰራተኛ ቀጥራለሁ። ከዛ በተረፈ ግን ደህንነቷን እከታተላለሁ። ስለማውቃት ሴትዮዋን ደህና ናት ወይስ ብዬ በስልክ አወራለሁ። 4 ዓመቱን ሙሉ ደህና ነበረች። 4 ዓመቱን ሙሉ ደህና ነበረች። እየተከታተልሽ ነበር። ሲጣሉ ስታስታርቃቸው ነበረ። ኃላፊነት ወስዳ እንተዋወል የለ እንዴ ከሴትዮዋ ጋር። እሷ ልጅቷ ስልክ ነበራት እዛ እያለች ተናደሽ አይደለም የምታወሪ። ተናደሽ ማውራት ሳይሆን ለአንቺ እኔ 4 ዓመት ስሰራ አንድ ቀን ስልክ ሰጣኛለች። አንቺ አዋርቼሻለሁ፣ አግኝቼሽ አውቃለሁ። በጣም ጥያቄ አለኝ እኔ አንቺ ጋር በጣም ጥያቄ አለኝ። እኔ በሞባይል የማታስደውልሽ ገንዘቡ ውድ ስለሆነ በዛ ሀገር ብርሃን ብዙ ብር ስለሆነ ቀን በቤተሰቦች በበቃኝ የምታስደውልሽ እሷ አይደለችም እንዴ? እኔ ጋር በበቃኝ ስታስደውለኝ አንቺ ጋር ደውዬ እኔን አንቺን አግኝቼሽ አውቃለሁ ይሄን አክል ችግር አለብኝ ብዬ አገናኝታኝ ታውቃለች። ስለምናት ለምኛት አለው አገናኝ ስላት እምቢ ብላኛለች ብዬ አልነገርኩሽም? ማሚ አንቺ ለምን ስሜታዊ ሆነሽ ትናገሪያለሽ? ዛሬ እኔ እውነት አይደለም ጥቅሙ አይደለም ጥቅም አገኝበታለሁ። አዎ እውነቴን ይወጣል። አንዴ ቆይ ሚዲያ ላይ የመውጣት መብት አላት። የኢትዮጵያ ሕዝብ ችግሯን እንዲሰማ ፍትህ የመጠየቅ ሙሉ መብት አላት። እኔ እኮ ምንም አላስቆመም እኮ። አንቺም ኃላፊነት አለብሽ። አንቺ ነሽ ያገናኘሻት። ሴትዮዋ ጓደኛሽ ናት እህቴ። እየተደማመጠን አንቺ ብቻ ነሽ እያወራሽ ያለሽው። እንድንጠይቅሽ እድል እየሰጠሽን አይደለም። ስሜታዊ ሆነሽ አንቺ ብቻ ነሽ እያወራሽ ያለሽው።
ጓደኛሽ ናት ሴትዮዋ። በመጀመሪያ ከስተመር ናት አላውቃትም አልሽ። በኋላ ደግሞ ከሴትዮዋ ጋር እንደዋወል ነበር ሁልጊዜ አልሽ። ሁለት አይነት ነገር ነው የተናገርሽው። ሳምንት ሆኖሻል እንዴ? አልገባኝም። ጠይቂልኝ ብለሽ የምታደርጊው ነገር የፈለግሽውን መብትሽን ካልጠበቀችልሽ ያልሽውን ነገር ሚዲያ የሚሆን ምንም ትሄጃለሽ። ታገሺ። ያልሽኝን ነገር በሙሉ ደግሞ የቀረብሽን ነገር ላድርግልሽ ብዬሽ ነበር። አላልኩሽም? ቢጀም ነግሬሻለሁ ብለሽኝማል ማሚ። አንቺ ለእሷን ለመርዳት ሳይሆን ለራስሽ ለሀቅ ለእውነቱን ነው እንጂ እሷን ልትረጅልኝ አይደለም ማሚ። ቀን እንደመጣሁኝ ደሞዝ አልሰጠችኝም። ተረጋግተሽ አዳምጪኛ። ደሞዝ አልሰጠችኝም። መጥቼ እህቴ ምስታቂያት አለሽ ሳባ ልካልኝ ነው ከፍዬ ከማነው ከወንድሜ ምስ ተቀብዬ ነው ታክሲ ከፍዬ ነው። አውርተናል። አንቺ ያረግሽው ለእሷ አግዘነት ነው እንጂ ከነገርሽኝ በኋላም ደግሞ ነገ ከነገ ወዲያ ሳቲ አዎ አሰጭኝ አላልሽኝም፣ አልሰጠሽኝም መልሱን ማለት ነው። አሁን ዝም ብሎ ጊዜ መፍጃም ይኸውልሽ እማዬ፣ እኔ አሁን እኛም እንደ አንድ በዚህ ጉዳይ ላይ እንደሚሰራ ተቋም አንቺን አሳልፈሽ የሰጠሻት ለሴትዮዋ መልካም። እሺ እኛ ባለው መረጃና ማስረጃዎች ሁሉ መሄድ ያለብንን መንገዶች እንሄዳለን። በሚያስፈልገው መንገድም ለህዝብ የምናሳውቅበት ሁኔታዎች እንሄዳለን። ዘግተዋለች። እሺ በጣም አምባገነን ናት። እጅግ በጣም